ወራህመቱላሂ ወበረካቱ። ዛሬ አንድ ነገር ላሳያችሁ ነው። አንዳንድ የማታውቁ ልጆች ይኖራሉ ብዬ ስላሰብኩኝ ነው። ይሄ ያው ከጅርጅር ጋር የሚመሳሰለው ግን ያው ሰባነህ ይባላል። ሰባነህ ያው እንደሚሰራበት እናውቃለን ብዙዎቻችን፣ ግን አንዳንድ የማያውቁ ልጆች አሉ። ቆስጣ ነው በኢትዮጵያ፣ ግን ትንንሽ ነው በጣም ማለት የቆስጣ ሆኖ ትንንሽ ነው። ጅርጅር ይመስላል እና እንዴት እንደሚሰራ አሰራሩን አሳያቸዋለሁ። መጀመሪያ ይህን በደንብ እጥበት ይፈልጋል፣ በጣም መታጠብ ይፈልጋል። ከዛ እንደዚህ አጥበዋለሁ። እዚህ ጋር ደግሞ ቲማቲምና ሽንኩርት እና አንድ ፍሬ ነጭ ሽንኩርት ይፈልጋል። አንድ ፍሬ ብቻ ማለት ነው። ቲማቲምና ሽንኩርት እንደዚህ አድርጌ እከትፍለታለሁ። ከዛ በኋላ ደግሞ ሰባነሁን እከትፋለሁኝ ማለት ነው። ይሄ በዚህ መልኩ በጣም ሳላደቅም ከትፌ ጨረስኩኝ ማለት ነው። በጣም አይደቅም እና ከዛ ደግሞ እንዴት እንደሚደረግ አሳያቸዋለሁ። እንደዚህ አንድ ላይ ይደባለቃል። ነጭ ሽንኩርት አንድ ፍሬ፣ ሽንኩርት ትንሽዬ፣ ቲማቲም፣ እዚህ ጋር ደግሞ ጨው የሚጨመረው ማለት ነው አብሮ በብሪካ። ይሄ በብዛት አረቦች ያውቁታል፣ ያው እኛ ባናውቀውም አረቦች ያውቁታል፣ ግዴታ ነው። ሰባነሁ ላይ በብሪካ ዘይት ዘይቱን ሎሚ፣ እኔ ያው የተዘጋጀ ስለነበር የተዘጋጀው ነው የምጠቀመው እና ጥብስ ሮማን፣ ያው ይሄን የማናውቅ የለም ብዙ ቤት ሎሚ፣ ያኛውም ሎሚ ይቻላል ጨምቆ መጨመር ማለት ነው። ያው ይሄ ስለተዘጋጀ ስላለ ነው የተጠቀምኩት እና ጥብስ ሮማን። ከዛ ሁሉንም እንጨምራለን ማለት ነው። ከሁሉም እንጨምርና ከዛ እንዴት እንደምናሸው ደግሞ እናያለን። ያ ሁሉንም ነጭ ሽንኩርቱንም ሁሉንም ከጨመርኩኝ በኋላ ያው ግዴታ ጓንት ያስፈልገናል። ከዛ በደንብ እናሸዋለን ማለት ነው። አንድ ላይ ሁሉንም እንደዚህ በደንብ አድርገን እናሸዋለን። በደንብ እሽት ይደረጋል ማለት ነው። እንደዚህ በደንብ እንደዚህ ስናሸው ያው እንደዚህ ውሃ ይፈልቃል። ውሃው እየደፋን እናሸዋለን ማለት ነው። ይኸው እንደዚህ ስንጨምቀው ይሄ እንደዚህ ውሃ ይወጣል። ግዴታ ያው ውሃው መደፋት አለበት። ድጋሚ ያሸዋለሁኝ፣ ውሃ ይወጣዋል። ያው እሱንም እደፋለሁኝ ማለት ነው። እንደዚህ በደንብ አድርገን እናሸዋለን። ይኸው እሽቼ ጨርሼ እንደዚህ ሆኖልኛል ማለት ነው። ያው ብዙም እንትን ስለሆነ እንደዚህ መቀቀል ምናምን አይፈልግም፣ መጠበስ ምናምን አይፈልግም። እኛ አይጠበስም። ከዛ ምንድን ነው የምናዘጋጅለት? ያው እኔ አሁን አልሰራሁም፣ ግን ያው ውስጥ ነው የሚገባው እንትን ውስጥ አጂና ማለት ነው። አጂና ውስጥ ነው የሚገባው። እንደዚህ አጂና አዘጋጅቼለታለሁኝ። ያው አብኩቼዋለሁ ቀድሜ ስላቦካሁት ነው። ግን እንዴት ነው የሚቦካው ካላችሁ ልክ ኖርማል እነሱ ለፒዛ ምናምን እንደሚያቦኩት ነው የሚቦካው። አቦካኩን ካላችሁ በሌላ ቪዲዮ አሳያችኋለሁ። እንደዚህ አድርገን ጨርሰናል። ያው ቀጣይ ይሄን ፍሪጅ ውስጥ ጨምርና በኋላ ነው የምሰራው ኢንሻአላህ። ስሰራ አጠቃላይ እንዴት ነው የሚጠቀለል በሁለተኛ ቪዲዮ እንለቀዋለሁ ማለት ነው። አበረታቱኝ፣ አዲስ ነኝ፣ ገና ጀማሪ ነኝ ማለት ነው። ሌላም ነገሮች አሳያቸዋለሁ። ምግብ ላይ አንዳንድ የማውቃቸው ነገሮች ሼር አደርጋቸዋለሁ። ሰብስክራይብ አድርጉኝ፣ አበረታቱኝ።